ሰላም ብያለኝ። ስለዚህ ትንሽ ጥያቄ አለኝ እዚህ አሜሪካ ያሉትን ወራዶች ዲያስፖራዎች ለእናንተ መልእክት አለኝ። ማግ ለማስፈራራት ማንም ሊያቆመኝ አይችልም። የመናገር መብት አለኝ፣ ልክ እንደናንተ ማለት ነው። ነፃነቱን አለኝ። ስለዚህ ይህን ሌባ ሚዲያ የሚባለው የድቦር ሚዲያ የምትሉት እኔን ማስገደድ አትችልም፣ እኔን ማስፈራራትም አትችልም። በህዝብ ብትመጣ በፈለክ ብትመጣ እኔ አለሁላችሁ፣ እዚሁ ነው ያለሁት። የራሳችሁ መረጃ ማስረጃ በሙሉ ጥግ ነው ያለኝ፣ እስከ ጥግ ነው ያለኝ። የፈለገ ምንም አታመጡ። ስለዚህ ይሄ መጀመሪያ ለእናንተ መናገር ፈልጋለሁ። ሁለተኛ ዛሬ የተከሰሰው ነገር በዚህ በ3 ወር ውስጥ ጋምቤላ ጸጥ ብሏል። ሰላም ነበር። ማንም ኖር አልነቀም። ኖር ደግሞ ሄዶን አኛው አላጠቀም። ግን እናንተ ጋምቤላ ሰላም ሲሆን እነ ጆጊሎ እነዚህን ወራዶች እዚህ ሚዲያ ውል ላይ የሚጫወት እንደ ጅራሪዎቹ ጋምቤላ ሰላም እንዲሆን አይፈልጉም። በጭራሽ ፍላጎትም የላቸው። ለምን? ንግዳቸው ነው። ይሄ ብር የሚያገኙበት መንገድ ነው። አሁን የሆነ ችግር ሲፈጠር ድቦር ሚዲያ ላይ ወጥተው $10 $20 ብር ተሰብስበው ለራሳቸው ገቢ ያደርጋሉ። ለራሳቸው የሚያደርጉት ነገር አለ። ይሄን ለድቦር ሚዲያ ላኩለት። ማይ ፍሬንድ፣ እኔ ላታውቁት ትችላላችሁ። ቅርብ ጊዜ ነው ጋምቤላ የመጣሁት። ጋምቤላ እስከ ጠግ ነው የማውቀው፣ እስከ ጫካ። ማላውቀው ቦታ የለም። ስለ ጋምቤላ ልታስተምረኝ አትችልም። ስለ ኢትዮጵያ ልታስተምረኝ አትችልም። ግን እዚህ ጋር የምታደርጉት ነገር ህዝብ እንዲጨራረስ እንዲገዳደል የምታደርጉት ነገር መልስ የሚሰጥ አለ። እኛም መልስ እንሰጥበታለን። እያንዳንዳችሁ የምታደርጉት ነገር፣ እያንዳንዳችሁ ድርጊቶች እጃችን ላይ ገብተዋል። ከዚህ በፊት ኖር የሞተ ለእናንተ መልስ የሚሰጥ የለም። ለእናንተ የሚናገር ሰው የለም። እነ ውጆ ጊሮ እዚህ ሌባ እዚህ ተቀምጦ ሽባ ህዝብ እንዲሞትና ህዝብ እንዲገዳደል የሚያደርግ ሰው ነው። እኛ ግን ለህዝባችን እንቆማለን። ለህዝባችን እውነት እንናገራለን። እስቲ እውነት ናውራ ከተባለ ተንጉኖን ማን ሆኖ ቾኖ ካቲሪ ማለት ነው። ማን ነው መጀመሪያ ባስ ያጠቃ? ማን ነው መጀመሪያ ህዝብን የገደለ? ኖር ነው ሄዶ አኝዋክ ያጠቃ ወይ አኝዋክ ነው መጀመሪያ ኖሮችን ያጠቃ? ስለዚህ ኖር እኮ ደም አለው፣ ልክ እንደናንተ ማለት ነው። ትላንት 6 ኖር ስትገሉ 9 ቁስለኛ ነበር ባስ ውስጥ፣ ህፃን ሳይቀር ትልቅ ሰው ሳይቀር። ይህን ያክል ህዝብን ገድላችሁ ስትነቁ አያንጎ ትላለ። ኖረቱን ጨኖ ኖረት የነ ኖረቱን ጨኖ ኖረት ይንጫ ምን ማለት ነው? ኖር እንደዚህ ያደረገ የምትለው ራስን መጀመሪያ ራስን ኖር ገለ ማትገደልበት ምክንያት የለም። 4 ነጥብ። ራስን ደም አለክ። ደም እስካለ ድረስ እኛም ደም አለን። ስለዚህ ራስን አውቆ ዝም ብለህ እዚህ ቆሻሻ ፖለቲካን ራስን ውሰደው። እዛ ጋር ራስን ተጫወትበት። ማግ ብቻ ቢሞት 10 ማግ ይወጣል። እኔ ግልጹ ነው የምነግርህ። ስለዚህ እዚህ እናንተ የምታደርጉት ነገር እዚህ ህዝብ መሸዋወድና መዋሸት ኖር እኮ ዝም ብሏል። በዚህ ሁሉ ሰዓት ጸጥ ብሏል። 3 ወር ሙሉ ኖር ሂዶ አኝዋክ አላጠቀም። ኖር በሰላም ገብቶ በሰላም ይወጣ ነበር። ቢሮ እየገባ ራሳችሁ እዚህ ጋር ስብሰባ ስታደርጉት እንደዚህ አለምቱ
ሊቀጥል ነው። ፖለቲካ ትሰራላችሁ እንበጥበጥና ከዛ ልምቱ እንድቀየር እዚህ ጋር የምታደርጉት ፖለቲካ ራሳችሁን የምታደርጉት ራሳችሁ ማታሩሙት ከሆነ እንቀጥላለን። መጀመሪያ ራሳችሁን ጠይቁት፣ ራሳችሁ ገምግሙ። በተለይ እዚህ ትላልቅ ሰዎች ያኛው ምሁራኖች የምትሉት በተለይ ፖለቲከኞች ሞስ የሉላኛኮች ምሁራኖች ትላልቅ ሰዎች ይሄ ነገር ነገ ይገባቸዋል። ስልጣን ከናንተ እጅ ከወጣ በኋላ ኡፕሩ ኮኑ ማንማና ማቻና ቀርቃቻ ማነከረ አቻና ዲሪጁ ማነ ፖለቲካ ሙዶንጋጂ ግቲዮ ማነ ገፐር ገማኝ ጎነ ጅሉ ነግ ከረው ማነ ነግ በደየ ይሄ ግልጽ ነው ያደረጉት ያለ that's the facts። ይሄ ፖለቲካ እየተጨመረበት ነው፣ ፖለቲካ የተቀላቀለበት ነገር ነው። ስለ ኖር አይደለም፣ ስለ ኖርና ኛው አይደለም፣ ኖር አይደለም። መሬት ሄዷል ወሰደም ዝም ብሎ ተሳፋሪ ሲገደል ምንም ሳያደርግ እና ንኩ እኔ ኖር አይናደድም። አሁን እኮ እናንተ ኖር እናንተን ቢያጠቃ ኑሮ ማለት ነው ነጆካረ እኔ አልወጣም ይሄን ያክል አናደድም ነበር። ይሄን ያክል ደግሞ ለነሱ የምናገራቸው ነገሮች ነው ነበር። ራሳችሁ የሆነ ነገር ስታጠፉ አትመካከሩ። እቡኩ ማና ራይት ማና ፓካረ ፕሩኮ ነው በር ቾርቸሞ ፕሩኮ ነው ቾርቸሞ ኦኬ ni ቾርቸሞ ቾሩ ይብላ ከፍር በቻው ነው ማሩ ቾርቸሞ ሰው ስትገሉ ቾርቸሞ ስትገደሉ ደግሞ ተገደል። እንደዚህ ነገር እኮ የለም። አንተ ሰው መግደል ከፈለክ ሰው ለምትገል ከሆነ እንደምትገደል ደግሞ ይወቅ። አራንጠብ ስለዚህ ይሄ ለእናንተ ነው መልእክቴ። ስለዚህ እዚህ ዲያስፖራ ያላችሁ ሰዎች ይሄ ለጋምቤላ ሰዎች አሉ። ለጋምቤላ ያሉ ሰዎች እኮ ምንም አያውቁም። ብር ስለሌላቸው የሆነ ካዘዝካቸው አለቀ በቃ ጉዳዩ። የሆነ ነገር ያደርጋሉ የፈለገ ነገር። እዚህ ጋር ልክስክስ ፖለቲካ እዚህ ጋር ስታደርጉት ህዝብ እንዲጨፋጨፍና ህዝብ እንዲገዳደል የምታደርጉት ነገር እኮ በጣም ነው ግራ የሚገባኝ። እዛ ጋር ሳትሄዱ ማለት ነው። ለምንድን ነው ሰው ማይኖርበት? ለምንድን ነው ህዝብ በሰላም ገብቶ ማይወጣ? ለምንድን ነው ይሄ ነገር ማታደርጉት? እስከ መቼ ነው ይሄን ያክል ኖር የምትገሉት? ደህና አፈኝ ይንጫን ይን ጃቡ ጆጊ ላይ ነው እንማኝ ሆነ ኖር ንግ ክሩ ቃኛይ ጮጮ ነው አግንን ፕሪጁዲየ ምንድን የምታገኝበት? ያንተ አላማ ምንድን ነው? ኮረናው አኔ አጫና ጅሩማና ዲዲ ማለት ነው። ቦንቶዲየ ሰው መግደል ካላቆማችሁ ኖር ራሱ ዲፌንስ ማድረግ ይችላል። ዲፌንስ እናደርጋለን። ለምን እኛ ሄደን አናጠቀም? ስታጠቁ ነው እኛ ራሳችን ዲፌንስ የምናደርገው። ከጅምሩ ማለት ነው። ይሁት እናንተ ብቻ ምንም ውሸት ሳይኖርበት ራሳችሁ አስቡና ተቀመጡ ውስጥ ማን ነው መጀመሪያ የሚያጠቃ? አጨራረሱ የሚያደርገው ማን ነው? ስታጠቁ ነው እኛ የምናጠቃ። ኢታን ላይ ስታጠቁ አጠቃ። ታስት አንተ ስትነካ እንደምትነካ ደግሞ ይወቅ። ፍራቻ የለም በዚህ ላይ ግልጽ ነው የምንነጋገረው። እዚህ ነጓ ጊሎ ነውጆ ጊሎ እዚህ ጋር ራሳቸው ፖለቲከኞች ነው ብሎ ራሳቸው የሚያስቡ ትላልቅ ሰው ነገ የሚሞት ሰው በያን ያክል እድሜ ስለ ግድያና ስለ ሞት በየቀኑ የሚያወራ ሰው ምን ያክል ወራዳ ሰው ሆኖ ነው ይሄን ያክል የሚያስበው? ጧትና ማታ የራሱ ሚዲያ ስለኖር ነው፣ ሌላ እንኳን አያስብም። ጧትና ማታ ስለኖር እንደዚህ ያደረገ ስንት ነገር የተደረገ በስንት ነገር ያለ ኢትዮጵያ ውስጥ የሚወራ ነገር እሱ ስለ ኖር ብቻ የሚያወራ ይሄን ያክል ድድብና ነገር አለ። ስለዚህ ይሄን ያክል እናንተ የምታደርጉት ነገር እኛ እጥፍ ነው የምናደርገው። ይወቁ። ማንም ፍራቻ የለም በዚህ ላይ። ስለዚህ ይሄን ችግር ውስጥ የሚገባ አለምቱ ነች።
አለምቱ እንደዚህ አይነት ነገር የሚያደርግ ከሆነ በተመሳሳይ ላይ ትወርቃለች፣ ትቀየራለች። ኦፔኖ ስልጣን ከወሰደች በኋላ አልከተመ ጉዳዩ። አይታችሁ ከሆነ ኦፔኖ ማለት ነው ከኖር ጋር ቅርብ ናቸው። ስልጣን ከወሰዱ በኋላ ዝም ይላሉ። ኖር አይገደልም፣ ቃል ምድረ ሰማይ ጸጥ ይላሉ። ከዛ ሰላም ይሆናል ጋምቤላ። እናንተ ደግሞ እዚህ ጋር የሉል ሰዎች ወደ ኦፔኖ ተሻግሮ ኖር ለመግደልና ስልጣኑን ለማበላሸት ስትሞክሩ እነሱ ደግሞ ማከላከል ጉዳይ ይጀምራሉ። ለምን? የራሳቸውን ያደረጉት ነገር ነው። ሲስተሙን ያውቁበታል። እናንተ ደግሞ የሉል አኝዋኮች ይሄ የዚህ ጉዳይ ላይ የምትሸውዱ ከሆነ ያለምቱ ስልጣን ለማበላሸት ነው እንጂ የሚፈልጉት ለራሳቸው አይደለም። ይሄ ጉዳይ ላይ ሰላም ከመጣ በኋላ አሁን ሽግግር መንግስት አዲስ መንግስት ይቋቋማል። ይሄ ነገር ምንድነው የምትፈልጉት? ሌላ ፕሬዝዳንት እናንተ ሁሉም ስልጣን የያዛችሁ ራሳችሁ ይሄን ያክል እንኳን ማሰብ አትችሉ? ፖለቲካ እንዳለበት አታውቁ? ይሄ ፖለቲካ ለራሳችሁ ነው። የሉላኛው ወቅት ተሸወዳችኋል። በቃ በቀላሉ ተሸወዳችሁ። ለምንድን ነው ያኔ በኡሞዱ ጁሉ ጊዜ እንኳን እኮ ኖሮች እኮ ይሮ ያጠቃሉ። ከዛ በኋላ ጥቃት እናንተ ነው የምትመልሱት አይደል እንዴ? አሁን እኮ ፕሬዝዳንትነት እናንተ ሆኖ ኖር የሚጠቃበት ምክንያት እኮ አይኖርም። ሰው እንኳን በሰላም በህዝብ እንደ አለምቱ ለው ግልጽ ልንገራችሁ፣ አለምቱ ኖሮች እንደ ከልባቸው ነው የተቀበሉት። ከልባቸው ነው አለምቱን የተቀበሉት። በጣም ከልባቸው ነው ያን የሚወዱት። እና ይሄን ደግሞ ይሄን እምነት አለምቱ ለምን በኖር ተቀበለ የሚል አሳሰብ ኖሯችሁ ከዛ በኋላ ምንድነው ወሳኔው? በቃ ኖር ተገሎ ሰላም ጋምቤላው ሳይሆን ለምን ኖር ስትገደል ኖር ዝም እንደማይል ታውቃላችሁ። ይሄን ፖለቲካ ነው በደንብ ነው የምታውቁት በዚህ ጉዳይ ላይ። ስለዚህ ግልጽ ስለሆነ ይሄን ፖለቲካ እዚህ ከምትጫወቱት ነገር እዚህ ቁማር እዚህ ወያ ወየ የምትሄዱት እኛ ደርሰንበታል። እዚህ ደግሞ ጋምቤላ ነው የተወለድነው። እስከ ጥግ ነው የምናውቀው የእናንተን ፖለቲካ በልቼዋለሁ። ስለዚህ እናንተ እዚህ ጋር የምትሸውዱት ሰው የለም። በአሁኑ ሰዓት አትሸውዱ ነው፣ ግልጹ ነው የምንነጋገረው። ስለዚህ በመጨረሻ ይሄ ድርጊት ማን እንደፈጸመው መጀመሪያ ጠይቁት ራሳችሁ። አሁን ስትጽፉ ነበር ሚዲያ ላይ እንደ ከላይ ህፃኖች ተገደሉ እንደዚህ። ትላንት እኮ 7 ልጆች ነው የተገደሉት መኪና ውስጥ እና 9 ሰው። ይሄ ነገር ስታደርጉት እናንተ ላይ እንደሚደርስ ደግሞ ይወቁት። ታስ ግልጽ ነው። ስታደርጉት እናደርጋለን። ምንም አጣመጡ። ይሄን እነዚህ ወራዶችና እዚህ አሜሪካ ያሉትን ዲያስፖሮችን ስቷቸው ራሳችሁን ጠይቁት። እዛ ጋምቤላ ያሉትን ሰዎች እዚህ ጋር እንዳትሸውዱ። በፋራውላ አንድ እንኳን ጎጆ ቤት ጋምቤላ ውስጥ ያልሰራ ጭራሽም እዚህ አሜሪካ ሆኖ ዲያስፖራ ነኝ ብሎ ያወራል። ጎጆ ቤት እንኳን ሰርቶ ቢሆን እሺ ይሻላል። የራሱን ቤት የተከላከለ ነው ቢባል አንድ እንኳን ንግድ ቦታ የለውም፣ አንድ ቢዝነስ እንኳን የለውም። ደንጋውን እንደዛ ሽባ ሽማግሌ ጆጊሎ የሚባለው ጅብግር አንድ እንኳን ጎጆ ቤት ሳይሰራ ዝም ብሎ ስለ ኖር ውሌ ጠዋትና ማታ ሲያወራ እንደዛ አይነት ሰው ምክሩን ስትሰሙ የራሱን ስልጣን ትታቋሹት ነው እንጂ ሌላ ነገር አይደለም። ከእንደዛ አይነት ወራዳ ሰው ሴትም ክብር የሌለ ፕሬዝዳንትን አለምቱን እንዴት እንደሚሳደብ ክብር የሌለ ሰው የሱን ንግግር ሰምታችሁ ሰው ስትገሉ ነው በጣም ግራ የሚገባኝ። ይሄ ነው ችግራችሁ፣ ትልቁ ችግር እሱ ነው። ለምን የእናንተ አመለካከት ኖር ማከለ ያ ጋምቤላ መሬት ፍጭ መሬት ነው። የፈለገ የደጋ ሰው በሙሉ ከአዲስ አበባ እስከ ወለጋ እስከ ጅማ በሙሉ ጋምቤላ ቢገቡ መሬቱን አይሞላም። መሬቱን ባልሞላበት ሰፊ መሬት ያለን ሰው ስለ መሬት ስትገል ይሄ ድንቁርና አይደል? ምን አይነት አሳሰብ ነው? ወጆ ጊሎ ሌላ አላማ ስለሌለው ይሄን ያክል እናንተን ሲሸውድ ይሄ ሞኝነት ነው የሚባለው። ስለዚህ ማግ ደግሞ ይናገራል ኖር መግደል እስካቆማችሁ ድረስ
እናንተ ምንም ነገር ሳታደርጉ ከሆነ እኔ አላወራም። ሚዲያ ላይ አይታችሁኛል። ዝም ካላችሁ ኖር ማትነኩት ከሆነ እኔ አልነካም፣ አኛዋክም አልነካም፣ ማንም አልነካም። የራስን ኑሮ ነው የሚኖረው። ለምን እኔ የምፈልገው ሰላም ነው። ጋምቤላ ሰላም ይሁን ፌር። በቃ ኖርና አኛዋክ ልዩነት እንደሌላቸው ኖር ሲያጠቃ መንግስት ሄዶ እንዲገባበት፣ አኛዋክ ደግሞ አኛዋክ ሲያጠቃ እንደዚያ ማድረግ ዳስ ትክክል ነው። የትም ሰው ይሞታል። እኔ ስለኔ የምሞት ስለኔ እንደዚህ ማስፈራራት እኮ የለም። ትችላለህ። እኔ እኮ ከእናንተ ጋር በጣም ብዙ ሰው ጋር ተደባድቤያለሁ። ዶን ቦስኮ ሳመር ቱጌዘር የኔ ኩያዎቹ ያውቁኛል ማን ምን አይነት ሰው እንደሆነ። ይሄ የእናንተ ብላ ነው። ይሄ የእናንተ ብላ ነው። ላሳያችሁ። እዚህ ጋር የተወጋሁት በእናንተ ነው። ይኸው እጄ ላይ ዶን ቦስኮ ሳመር ቱጌዘር በአኟኮች ነው የተወጋሁት። ተደባድቤ ማለት ነው። እኔ ፍራቻ የለብኝም። ያውቁኛል በደምብ። ደባደባል። የትም ቦታ ያገኙኝ እኔ ደባደባል፣ አልፈራም። ስለዚህ ይሄ የምታደርጉት ነገር የራሳችሁ ፖለቲካ ተበልቷል። አለቀ ጉዳይ። ስለዚህ ራሳችሁ የምታደርጉት ነገር እኛ ደግሞ እጥፍ ብለን እንመልሰዋለን። ቻው ለዛሬው።